ነው 3 ሚሊዮን በአንድ ወር ነው እንደዛ የገባሁት አንድ ወር ከ3 ቀን so powerful ማለት this is extremely powerful አይደለ ምን ሐሳብ አለ እንደው በዚሁ ተያይዞ ለመስራት ያሰብከው ነገር አለ አሁን ቱር የማድረግ አላማ አለኝ ቱር የማድረግ አላማ ስግጥፍ ምስቱር በኢትዮጵያ ጀምራለሁ ኢትዮጵያ በስነ ስርዓት አድርጌ ቱር አደርጋለሁ ከዛ በኋላ ኢንተርናሽናሊ ሄዳለሁ አሜሪካ ዩሮፕ አለ ምንድነው የምታደርገው ኮች የኮንፊደንስ ስልጠና shadow work የሚባል አለ which is ሰዎችን ጨለማቸው ተጋፍጠው እዛው ስቴጅ ላይ ያሉ ራሳቸው ላይ ሰርተው እንዲለወጡ እንደዚህ ነበር ብለው እንዲለወጡ እንዲቀየሩ ቻሌንጅ ማድረጋቸዋለሁ እዛው ላይ እንዲፈቷት ያቺ ፍርሃታቸው እና ቲክቶክ ስልጠናም ሰጣለሁ ክሬቲቪቲ በቃ አብዛኛው ሰው እንዲወጣ ባይዘው ሰዎች ስንባል ክሬቲቪቲያችን ኤክስፕረስ ካላደረግን ልባችን የሚለን ነገር ካልሰማን ድርቅ እንላለን አይደለ ሰዎች ደግሞ ውሃንም ባይዘው መንቀሳቀስ ይኖርብናል መደነስ መዘመር መዝፈን ስታወራ እንደሱ አለ ብዙ ጊዜ እንደዚህ ትላለህ እንደፈለክ ነው ፍሪደም አስቢው አንዲት ሴት በቃ በፍርሃት ተሳስራ ቁጭ ስትልና ራሷን የመግለጽ ነፃነቱ ሲኖራት ያላት ኤነርጂ በጣም የተለያየ ነው ስለዚህ አንዲት ሴት እሱ ደረጃ ላይ መድረስ አለባት ወንድም ቢሆን ከዛ ወንድ ኩርት ልበል ምናምን የሚለው አሳሰብ ወጥቶ ትንሽ ለስለስ እንዲል ስል ሪስፖንሲቢሊቲ መኖር አለበት መስራት ማኔጅ እንዲያረጋው በቃ ባላንስ እንዲሆን ብዙዎቻችን ወንዶች ስፔሻሊ ጠንካራ ነን በቃ ደርቀን አልገባሽ የደረቀ ደግሞ ቶሎ ይሰበራል ገባሽ አይደል ስለዚህ ባላንስ እንሁን በቃ ክሬቲቪቲ ደግሞ ትንሽ ፌሚኒን ሳይድ ያስፈልገዋል ሴቶች በጣም ክሬቲቭ ናቸው እናንተ በቃ ሐሳቦች አሏቸው ህልም ምናምን ወንዶች ደግሞ ሎጂካል ማሰብ እንወዳለን በጣም ትንሽ ክሬቲቪቲ ማለን ስለዚህ ብዙ ወንዶች ከዚህ የደረቀ አስተሳሰብ በቃ እኔ እኮ በቃ መከበር አለብኝ ይሰራ ነው ዶክተሬት ተመረቅ ያለው ቁጭ ልበል እንደዚህ ካልክ ምን ትሆናለህ ራስን ታስረዋለህ ለመከበር በመከበር ስም ብለ ታስረ ደርቀት ሞታለህ ለክብር ብለ ብዙ አርቲስቶች አክተሮች አሁን የታሰሩበት በዛ ነው አይደል እንዴ ወደ ቲክቶክ ለምን እንደው የማይመጡት በጣም ብዙ አክተሮች እግዚአብሔርን የህይወት ደረጃቸው ያን ያህል እንትን ዲክላይን ያደረገ ነው አይሲ ይደብረኛል አሁን አንተ በቃ ስግጥ ብለ መጣ መስልት ምና አሸነፍከው በጣም I love the word እና ደጋግሜ ሁሉ ልለው እችላለሁ ሰግጥ ከነ ችግሮቻቸው ጋር ከነ በጭንቀት እየኖሩ ያሉ ብዙ ሴቶች አሉ እንዴት ይሄንን ገፍተው ወጥተው ይስሩና ራሳቸውን ያሸንፉት ትላለ አሁን የኔ ከባዱ ነገር ምንድነው በጣም ዳይሬክት ሀቅ እናገራለሁ ሰዎችን ወዲያውኑ ወደ ራሳቸው የሚመልሳቸው ሁላችንም ሰዎች ነን ሁሉም ሰው ከፍ አድርገህ የምታይ ከሆነ ሰዎችን ትፈራለህ ከነዛ ተመሳሳይ ሰዎች ክብር የምትጠብቅ ከሆነ እነሱ ሰዎች ባይዘው ክብር ይጠብቃሉ ከሰው አንተም ከነሱ ክብር የምትጠብቅ ከሆነ ታሳሪ ነህ እነሱ ያሉበት እስር ቤት ውስጥ አንተም ነህ ስለዚህ እሷ ማወቅ ያለባት ምንድነው አንደኛ ነገር ነገ ልትሞች ይችላልሽ ወቂው ህይወት አጭር ነች ዝም ብለሽ አንቺ አመት እንዳለሽ አክታት አድርጊ አሁን አለን እዚህ ነገ ላንኖር እንችላለን እሱ አሁን ሊያስረን አይገባን እንደውም በጣም ነፃነታችን ሊያውጀው ይገባል ያለን ጊዜ አጭር መሆኑን አስበህ እንዴ አሁን እኔ 26 አመቴ ነው በራሴ ስንት አመት ነው የሚቀረኝ በደንብ አድርጌ ሱፌን ለብሼ እየተንቀሳቀስኩኝ ህይወት ኢንጆይ ያደረኩት ምኖርባት አይ ቲንክ 30-40 አመት ነው በከዛ በኋላ በቃ እርጋታ ይመጣል ረጋት ትላለ እንትን ትላለ ራሱ ናቹራሊም ድሜ ምንም ሰውነትንም ኮንትሮል ስለሚያደርገው ታሰት ሶ ለዚች 100 አመት ከኖር እድለኛ ኮን ባይዘው ምናልባት ነው ይሄም አናቀው ስለዚህ ለዚች 100 አመት ብለን አስቢው ለዛ ሰው ብለሽ ለዛ ሰው ያ ሰው እንዲያከብርሽ ያ ሰው እንዳይሰድብሽ ብለሽ ስትታሰሪ ቀንሽን ስታጠፊ በዛ like it doesn't make sense I'm saying ሁላችንም ባይዘው ህይወታችን ላይ የሚያስሩን ሰዎች አሉ አሁን አምለሰት አንቺ በራስሽ ማለት ነው የምታውቂያቸው ሰዎች የምታስታውሻቸው በየቀኑ ይህ ባረግ እንደዚህ ይሉኝ ይሆናል ብለሽ የምታስቢያቸው ሰዎች ከ50 አይበልጡ maybe ከ200 አንቺ ታዋቂ ስለሆንሽ ከ200 ኖርማል ሰው አሁን ሌላ ሰው ህይወታቸው ላይ የሚቆጣጠሯቸው ሰዎች 100 ሰዎች ናቸው ከነዚህ 100 ሰዎች ውስጥ ከነሱ ጋር የተማሩ ናቸው ጓደኛ የነበረው አንድ ጊዜ ቤተሰብ አለ ባል አለ ሚስት አለች እነዚህ ሁሉ ሰዎች ህይወታችንን ይቆጣጠሯታል እነዚህ ሰዎች ካላለፍን በምንም ተአምር ወደ ሌላ ደረጃ መድረስ አንችልም ፈተናችን እነዚህ ሰዎች ናቸው እነዚህ ሰዎችን ማስደሰት ማቆም ይኖርብናል ከነሱ ክብር መጠበቅ ማቆም ይኖርብናል ይናደዱ ይደሰቱ የኛ ጉዳይ አይደለም የራሳቸው ህይወት አላቸው መንገዳቸው ይመሩ የራሳቸው ትተው ወደኔ ጣልቃ የሚገቡ ከሆነ ይህ ጥልቅ ይያሉ ነው ውጣ ምን ትሰራለህ እዚህ ገባሻል ምን ትሰራለህ የራሴ ህይወት ነው ይሄ በቃ ችግር የለውም ልኑርበት